ኧረ መጣችብኝ ኧረ መጣችብኝ የልጆቼን እናት ልታባረርብኝ ኧረ መጣችብኝ ኧረ መጣችብኝ ወይኔ ወይኔ ብር ዘጋኝ እንደው ምን ይሻለኛል ወይኔ ንገረኝ ቸክሌትን ሄደችው ወሰዷት የት ነው የወሰዷት ንገረኝ እኔም ብቻ ወሰዷት እኔ በፈልጋት የለኝም እኔ እንዴ ሰብሊ የት ነው ሄደችው? ሰላም እንዴት ናችሁ ቤተሰቦች? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ በጣም ደስ ብሎኛል። በጣም እንግዲህ ሰሞኑን ውሏችንን እያያችሁ ነው በገጠር። እንግዲህ ዛሬ ደግሞ እንደዚህ አምሮብኝ ከእናንተ ጋር ነው የምውለው ማለት ነው። እና ዛሬ መጣሁት ለማንም እንዳትናገሩ አዲስ ሀሳብ ይዤ ነው። አዲን ፕራንክ ላረገው ነው ከተሳካልኝ ማለት ነው። ሁሉንም ለየብቻ ሞክሬያቸው ነበረ፣ ግን ማንንም ሰው ለብቻ ስላላገኘው እና ዛሬ ከካሜራማኑ ጋር አዲና አሳብደዋለን። አሁን እዛ ጋር ነው ያለው ልጁ ማለት ነው። እንዴት እንደምነግረው ሁሉ አላውቅም። ብቻ በየትኛውም አማርኛ ተግባር ብቻ ያሳምነዋለሁ። ብቻ እናንተ ከኔ ጋር ሁኑ። አዲን ዛሬ አሳብደዋል። ኑ እኔ ሰው አምናለሁ እንዴ እንደማሳለኝ ሰላም ቆንጆት ወይ መጣሽ? እንዴት ነህ? ቁጭ በይ። ቆይ እስቲ ጫማዬን ላውልቀው። አማርያት ቆጂ አመሰግናለሁ። እንዴት ነሽ? አለና እንዴት ነሽ? ምን እያደረክ ነው እዚህ? እኔማ እዚህ ቁጭ ብዬ ብሶቴን በእንጉርጉሮ እያወጣሁ ነው። ብሶቴ? አዎ ብሶቴን። ብሶት አታውቂም? ብሶት ማለት ይሄ የልብሽ ሲከፋው ሲከፋሽ እሱ ብሶት ይባላል። ምን ነው ግን እንደው ሩቅ ናት እንዴ? አይ እዚሁ ናት። እናትሄድ መለወጫዋ ናፈቀኝ። ሁሌ ኩበት ነው የምትል። ቀልደኛ ነህ አንተ ደግሞ። እስኪ ግን እንዴት እያልክ ነበር እየዘፈንክ? እኔ ልስፈንልሽ? ደስ ይለኛል። አዲስ ነው ግን የምዘፍንልሽ። ቆንጆ አዲስ የመጀመሪያውን ሳይሆን ሌላ ቆንጆ አዲስ ብሶት ሳይሆን ደስ የሚል። አዎ እንደሱ እቀበላለሁ። ከፈለክ አጨበጭብልኝ። አዎ ጎበዝ ታለም። ኧረ መጣችብኝ የልጆቼን እናት ልታባረርብኝ ኧረ መጣችብኝ የልጆቼን እናት ልታባረርብኝ ጀንባት ነው ሙተቻን ወቄልኝ ዛሬ ወቄልኝ ብቻ ነው ያንቺ። ደስ ይላል፣ በጣም ደስ ይላል አይደል? በጣም ነው የወደድኩት። ድምጼ እኮ ቆንጆ ነው። ትዘፍናለህ ሁሌ? ለሷማ አልዘፍንም፣ ግን ለራሴ አንጎራጉራለሁ። አይ አሪፍ ድምጽ ነው። እሷ እኔንም ድምጼንም አትወደንም። አይ ጥሩ ድምጽ ነው ያለ እና ደስ ይላል። አንቺም ዘፈኝልኝ። እኔ እንኳን ዘፈን አልችልም። በዛ ላይ ደግሞ ድምጼ አያምርም። አንተ ጎበዝ ነህ። አስተምርሻለሁ። ድምጽ እንዲያምር የሚደረግ አለ። ይሄ እባብ ያውን ድምጽሽ ያምራል። አንተ ደግሞ ተንኮለኛል። ዛሬ ግን እኔ አሁን የመጣሁት እዚህ ጋር ሳገኝ ምን ትዝ እንዳለኝ አታውቅም? እሺ ታለ ምን ታለ የሆነ ነገር እንድትረዳኝ ነበር የመጣሁት። ምን ልርዳሽ? እኔ ከቻልኩት መንገዶኝ አይደለም ላንቺ ለእህቴ ለየትኛው ሰው ቢሆን አረግ የለ እንዴ መንገዶኝ። እሱማ ግን ትንሽዬ ነገር ነው፣ ቀልድ ነገር ነውና እና አዲ ብዙ ጊዜ እንደዛ እንደራረጋለን። ቀልድ ዋል ልቦልትለት ለሱ እንድቦልትለት ነው እንድቀልድለት። አይ አይደለም እንዴ ላስረዳህ። ቆይ ፍራንክ ልናደርገው ነው። ፍራንክ ገንዘብ ልሰጪው አይደለም። እንዴት መሰለ? ቆይ ላስረዳክ። አስረጂኝ። ማታለል ታውቃለህ? ማታለል መዋሸት፣ ቀጣፊ መሆን። ቀጣፊ አይደለም፣ ቀጣፊ አይደለም። ትንሽ ጨዋታ ነገር ነውና አሁን ቪዲዮም ስላለ አዲን ትንሽ ቀልድ ጋይታው ይሄ ማለት ከሱ ጋር ሆነን አሁን አዲን ቀልድ ልንሰራ ነውና ትንሽ አንተ የሚጠበቅብህ መዋሸት ነው። መዋሸት ሳይሆን መሸወድ። ባህላችን እኮ አይፈቅደውም። አንቺ ውሸት ደግሞ ጥሩ አይደለም። አንቺ የተማርሽው ነሽ ውሸት ያለሽ። የእውነት እኮ አይደለም። አሁን እንዴት እንደው ታውቃለህ፣ እንደ ቀልድ ነው። በዚህ እንዲቀረጽና ሰው ያዝናናል። አሁን ምን መሰለ የምናደርገው፣ እኔ ይደበቅና
ልጥፋና እዚህ አካባቢ ላንተ አሳያለሁ የት እንደምደበቅ። ከዛ አዲ ይመጣል አሁን የመጣው ነው ብሎኛል። አላየኋትም ምናምን ነው የምትለው። አዎ አላየኋትም ምለውና እንቀልድበት ነው እንቀልድበት አፌዘን እና ፌዝበት። አዎ ደግሞ ስምህ እየጠፋብኝ እኮ ጨቅሌ ነው ስሜ። ጨቅላቸው ጨቅልዬ ጨቅላንዴ በይ ደስ እንዳለ ጨቅሌ በይ እስኪ ጨቅሌ በይ ነው ጨቅሌ ደስ ይለኛል እንደሱ ስትይ። አሁን እሱ ሳይመጣ እዛ አካባቢ ብደበቅም ይችላል ይመስለኛል። እሱማ ቆንጆ መደበቂያ አለ። ከዛ እኔ እሷን አለፋት ልበል ምንም የሚያስፈራ ነገር የለም። የሚያስፈራ ነገር የለም። በቃ አንተ እንደደበቀና ጠለፋት ልበል። አንተ ግን ጎበዝ ነሽ። እንደውም ካሰብኩት በላይ ነውና እኔ እደበቃለሁ። አንተ አላየውም ነው የምትለው ሲመጣ። እዚህ ቁጭ በል እንደነበርከው አላየውም። ሰብላይታለሽ አላየውም አልሰማሁም። ጆሮዬ ድፍን ነው። ናስቲ ግጭ ቀያ ነይ እንዲያው ደጋኛት ነይ ደስ ትላለች። እሺ በቃ አሁን እንደዛ ነው። በኋላ እንቀልድበታለን ትንሽ። በቃ እኔ እናስለቅሰዋለሁ። እዛ ነው የምትደበቀው። ሚስትህን ወሰዱብህ ነው። አንተ ጎበዝ ነህ እባክህ። ቀልደኛ ግዢልኝ እስኪ። ጫኔ ነው ጫኔ ለካ ግዢልኝ ጨቅሌ ጨቅሌ በዚህ በኩል አዎ ቆንጆ መደበቂያ ቦታ አለ። እዛ ደብቅሽ። ግን የሚያስፈራ ነገር የለም። የሚያስፈራ የለም። እዛ ውስጥ ለቀተሽ እዛ ዛፉ ስር ብደበቅም አስለፋዋለሁ። እሷን ደብቂያታለሁ። የትም አያገኟትም። ምን አይነት ልጅ ናት ግን! ቆንጆ የሆነች ልጅ። እንደው ሀሳቧ ጥሩ ነው። እንደው ማስለፋት ደስ ይላል ለካ። ምንም አያመጡ። አሁን እሷን ደብቂያለሁ። በቃ ሸጋ ነው። ከዛ ጫንዬ የቴለሽ ከከተማ መጣ የቴለሽ የታባቱ ታንቆን ነቃ። ደስ ይላል እንደዚህ። አይ እንደው አይ እንደው አድዬ ለመርኩ አደልቄው በጣም እቺ ልጅ ሹልክልክ እያለች ጠፋች እኮ። እንግዲህ እቺ እስክትተምደው እንግዲህ እንደዚህ ነው አዲስ ስለሆነ ያምራችኋል። አንተ አይ ጨቅሌ እንዴና ና እንደዚህ እንደ ከተሜ እንዴና በል እንዴ እኔ እኮ የመጣች አልመሰለች። መጣችሁ አይታችሁ እኮ ከወዲያ መጣው። ሰብሊስ ሰብልዬ ጠፋችብኝ እኮ። አንተ እኔ ሁሌ እንደምቀልደው ቀልድ እኔ ደስ አይለኝም። እኔ ቀልድ አይደለም ሰብልዬ ነው እኮ ብርዘጋነን አዎ ያንቺ ብርዘጋን የኛ ሰብልዬ የት ተናገር እናቴ ትሙት። እኔ ደፍቼ ነው መጠለስ ወሰዳት ተልፋት መሰለኝ። እኔ ሄደች በፈልግ ያለች ወሰዳት። ማን ይወስዳት? አሁን እንዴ ቆፍጠን ብለህ ንገረኝ። አንተ በዘራችንም የትኩን ወንድ ልጅ ጨቅሌ ንገረኝ። ጨቅሌትን ሄደችው ወሰዷት። የት ነው የወሰዷት? ንገረኝ። ጃኔ ብቻ ወሰዷት። እኔ በፈልጋት የለኝም። እኔ እነማን እንኳን ሰብሊ ወዴት ነው የሄደኝ? ወሰዷት ነው ፈልጋት። የት ነው ቤት ነው ንገረኝ። ከከተሜ መጣ ወሰዷት። ከከተሜ መጣ የት ሄደችው? ሰብሊ ወይኔ ብርዘጋን እንደምን ይሻለኛል? ወይኔ ቤት እንጂ ብፈልጋት ይሻለኛል። ወይኔ ያፈር በበላው ያገኛታል። ያት ወያ ልፈልጋት ያገኛታል። ወይዛ ዞር ወይኔ እንዴ ሰብሊ የት ነው ሄደችው? የለችም እኮ የለችም። እኔ ምንም አላውቅም። ተናገር። ይኸውልህ የት ነው ሄደችው? እኔ ምን አውቃለሁ ግን ወደዛ የሚወስዷት ይመስለኛል። ቆይ ራሴ ሂጄ እዚህ ጠብቁኝ ልፈልጋት። ደግሞ ታዲያ ምን ይደረጋል? አታልቅስ። እላይ ልሸና ነው እንዴ? አታልቅስ። ቆይ እሺ እኔ ራሴ እፈልጋታለሁ። ራሴ መጣሁ። እዚሁ አይዞሽ መጣሁ። ራሴ እፈልጋታለሁ።
ቆይ መጣው ቆይ የት አባታቸው ሰራሁላቸው እኔ በቃኝ እኔው አዲ አበደ እኔ በቃኝ አሳበርማቸው እላዩ ላይ ሊሻና ማን ሰማው ሰበርኳቸው ማለት አዲ እላዩ ላይ መሽናትን የቀረው አሳበርናቸው ጫንዬ ምን ቢል ጥሩ ነው ጫኔ ሰምተን እንዴ ሁሉ ምን ያሰሙት አሃ እንዴት ነው እኔ አላስቻለኝማ ሰራውላቸው ዘራው እንዳለ በታይ ጫኔ ማለት ጫኔ በታይ አለቃሳ በታይ አረና ተነሽኮ እና እኮ እቾት አገኘዋት አንቺ የትልሽ ነው አገኘዋት ሲገርኛን ካንቆራጥቄ ነው የትልሽ ነው ይኸውልህ ሰብሊ አገኘዋት እኔ እኮ ነኝ አገኘዋት የጠፍተሽ ነው ታዲያ ብያለሁ እኔ እኮ አውቃለሁ ይሄንን ሰብሊ ያርግሽ ነው እንዴ ሰብሊ እንዴት ነው ምን አረቀ ነገረኝ እስቲ ለኔ ማስረድ እሱ አያውቅም ነገረው በእንግሊዘኛው የሚባል ነገር ምንድነው ፕራንክ ያርግሽ ነው ያን ያለኝ አልነገርኩም ወይ ብር እንዳሰጡት ለዚህ ሰውዬ ነው ብር አይደለም የጅል በእንግሊዘኛው ማሰደሽ ቢኮ ነው እኔ እንኳን ደህና ሆንሽ የምር እኔ አልወድም እኔ ፕራንክ በለጡንም እኮ ፕራንክ አርጋታን በለጡም ፓምፓን ካረኳት እሷ ጋር ደግሞ ይባሰ ነው ጎበዝ ነኝ ጠራውላ አንቺ ፕራንክ ያርግሽ ነው ፕራንክ ነው ያረጋኝ እኔ ላንተ ብቻ ነበር ጎበዝ ነኝ ሁሉንም ማታለጥ ይባላል ኧረ ሰብለ የምር ይደብራል እኔ አባላቶች ያታባቷ እቾት እንደዛ እንትን ስትይ ነበር እኮት እቾት እንደሽ ተደብቀው ፕራንክ በእንግሊዘኛው አለ በእንግሊዘኛው መሸወድ በእንግሊዘኛው ይዋሽች አይደለም ፕራንክ አይደለም በቃ በር መስሎሽ በእንግሊዘኛው ሌላ አለ እሺ በቃ ኧረ ሰብሊ ግን ይደብራል ኖ በቃ አንቺ ምን ሆነሽ ነው ኖ በቃ በእንግሊዘኛው እዚህ መጥተሽ አንተ ልጅ አከብደኩ አስማን በጣም ተሳክተልናል ቤተሰብ ምንም አልተሳካልሽ እነሱ ሙድ ይዝብኛል ታከብዳል ሙድ ያዘ እንዴ ለምንድነው እንዴ እዚህ ጋር ምን ወሰድሽ ብዬ ነው ልጅ ከኛ ይባሰን ፕራንክ የሚያቀው እኔ ደግሞ በቃ ተጠለፍሽብኝ ብዬ እንዴት እንደደነገጥኩ ጉንዳን እንዴት እንደበላኝ አታውቅም እዛ ውስጥ ተደብቄ በስመ አብ በጣም ነው የሚገርመው ቤተሰቦች ብቻ ተሳክቶልናል ወይ ደስ ይላል ፕራንክ እንደዚህ የሚያውቁ አልመሰለኝም አንዲ ተናዶ እየሄደ ነው እስኪ አንተ እንኳን ሙድ ይግባህ እነሱ እንኳን እንደዚህ ነቄው ነው የኔ እኮ ችግር የለውም እነሱማ በቃ እዛ ተናዶ ጉንዳን እንዴት እንደበላኝ እንዳትጠይቁኝ ቤተሰቦች አለ አርገው ውስጥ ገብቶ ነው እንዴ የምሬን ነው እንዴት እንደፈራው የማታው ጅብ የመጣ የመሰለኝ እነዚህ ልጆች አዲስ አበባ መጥራት ግን እኔን የሚጫወቱባቸው አዲ ተናዶ ነበር እነሱ ሲስቁስቱም ሳቀ ብቻ ግን ያለች እና መጣሳት የኔ እናት እኔ አፈር ልብላላት ከሆነ ግን በቃ እንደዚህ አይነት ፕራንክ የምር